الله يا البخاري يقوم قرآن يا حديث يقوم قرآن يا تفسير يقوم قرآن يا عقيدة يقوم ጭራሽ ታዲያ አላህ እናሳት ሁሉም ነገር ተሳታችሁ ሙስሊሞች ዛሬ ምን እንላለን? ይሄ ቁርአን ተሽሯል እንላለን። ለምን? አይ ተሽሯል የአላህ ቃልም ቢሆን የሰው ቃል ይሽረዋል። እንዴት ብትሉ ቡኻሪና ሙስሊም ላይ ተዘገበ ተብሎ የመጣ ነብዩ ብለውታል ተብሎ የተቀጠፈ ሐዲስ እንገራችሁ። ሰይድና አሊ ተጠየቁና ምን ብለው መለሱ? እንዲህ ብሎ መለሱ። ቁርአንን ብቻ ነው የምንቀበለው እንጂ ሐዲስንም ሆነ ቁርአንን ሊያብራሩ የሚችሉ ተያያዥ ነገራቶችን አንቀበልም የሚል አስተምህሮ እንዳለው ደርሰንበታል። ከኻሊድ ክብሮም ሸር ተጠንቀቁ። ምናልባት ሙስሊም ሆናችሁ ሄዳችሁ ከሱ ግን ተመራችሁ ስትመጡ ሙሉ ለሙሉ ከእስልምና ዳኢራና ክልል ወጣችሁ ካፊር ሆናችሁ ልትመለሱ ትችላላችሁና እባካችሁ ራሳችን ከኩፍር አስተምህሮ ራሳችንን እንጠብቅ። ቁርአኒዝም ወማ አድራከ ማ ቁርአኒዝም ቁርአንን እንከተላለን የሚሉ ሰዎች መጥተዋል። ብቅ እያሉ ነው። በነገራችሁ ላይ ግን ቁርአንን ነው የሚኻለፉት፣ ቁርአንን ነው የሚጻረሩት። ወላሂ ሱመ ወላሂ። ለምን? ቁርአን የወረደው ረሱሉ ሰለላሁ ዐለይሂ ወሰለም ቁርአንን ሊያብራሩት ዘንድ ነው ማለት ነው። ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ብሏቸዋል። ለሰዎች የወረደውን ልታብራራ ነው በማለት አላህ ሱብሓነሁ ወተዓላ ነግሯቸዋል። ታዲያ ነቢያችን ያላብራሩት ቁርአን አንተ በሐሳብህ በያኒ በራእይህ ልታብራራው በፍጹም አይሆንም። ወማ አታኩም الرسول فخذوه وما نهاكم عنه فانتهوا። መልእክተኛው ይዞላችሁ የመጣው መርሐባ ብላችሁ ተቀበሉ ያዙ ነው የሚለው። እንደዚሁም የከለከላችሁንም ተከልከሉ ይላልና ከቁርአን መውጣት የለብንም። ቁርአንን አጥብቀን ልንይዝ ይገባናል። ሱናም ከዛ ጋር የተያዘ ነው። አላ ኡቲቱል ቁርአነ ወሚስለሁ መዐሁ ረሱሉ አልአሚን ዐለይሂ ሰላቱ ወሰላም ምን ብለዋል? ቁርአንና መሰሉን ተሰጥቻለሁ ብለዋል። መሰል የተባለው ሐዲሳቸው ነው። ይሄ ለብዙ ተደራሽ እንዲሆን ኮፒ ሊንክ ሼር አድርጉታ። ወቢላሂ ኻሊድ ክብሮም ቁርአንን በአረብኛ ዕውቀቱ ሳይሆን በእንግሊዘኛ የፍልስፍና ዕውቀቱ ለማብራራት ሲሞክር ብዙ ጊዜ የምናየው ግለሰብ ነው። አረብኛ ላይ እምብዛም በጣም ደካማ የሆነና ሐርፍ አወጣጥ እንኳን በስነ ስርዓት የማይወጣ ደካማ ሰው እንደሆነ ሁላችንም የምናውቀው ነው። የሆነው ይሁንና ቁርአንን ብቻ ነው የምንቀበለው እንጂ ሐዲስንም ሆነ ቁርአንን ሊያብራሩ የሚችሉ ተያያዥ ነገራቶችን አንቀበልም የሚል አስተምህሮ እንዳለው ደርሰንበታል። ይህንንም እስቲ በመረጃ እንመልከት። ይህ የራሱ መጽሐፍ ነው። ራሱ በፒዲኤፍ አድርጎ ለተማሪዎቹ ወይም ደግሞ በየወር ብር እያስከፈላቸው ለሚያስተምራቸው ተማሪዎቹ የሰጣቸው ፒዲኤፍ ነው። ይህን እኔ ያላልኩም ካለ መጥቶ መሞገት ይችላል። ከራሱ ተማሪዎች ነውና የወሰድነው ማለት ነው። ምን ይላል? ቁርአንን መልእክተኛው ሰለላሁ ዐለይሂ ወሰለም ያላብራሩበት ሁለተኛው ምክንያት ቁርአን ራሱን ለማስተንተን ክፍት ያደረገ መጽሐፍ በመሆኑ ነው። ቁርአን ይህ ነው ብለው ካብራሩልን ተደቡር ወይም ደግሞ ማስተንተን የሚባለው ነገር ይቆማል። ይህንንም የሚገልጹ የቁርአን አንቀጾች አሉ ብሎ ሹብሃውን ይነዛል ማለት ነው። ስለዚህ ቁርአን መልእክተኛው ሰለላሁ ዐለይሂ ወሰለም አላብራሩትም ብሎ እና ደግሞ ይህንንም ካብራሩ ረሱል ሰለላሁ ዐለይሂ ወሰለም ቁርአንን የሚያብራሩ ከሆነ ምን ይሆናል? ቁርአን ለማስተንተን ክፍት ያልሆነ መጽሐፍ ይሆናል። ስለዚህ ዝግ መጽሐፍ ይሆናል ብሎ ይህንን መርዛማ አስተሳሰብ ቁርአንን ብቻ ነው የምንከተለው የሚል አስተሳሰብ ያስቀምጣል። ሌላም መግቢያው ላይ ደግሞ ምን ይላል? ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ቁርአንን ከቁርአን ውጪ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራ ምንም ነገር የለም። ቁርአን ራሱ የተብራራ መጽሐፍ መሆኑን የሚያስረዱ በርካታ የቁርአን አንቀጾች አሉ። ለዚህም ነው የአላህ Subhanahu Wa Ta'ala መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሙሉ በሙሉ ፈስረው ያልሄዱት። ምክንያቱም ቁርአን ሙፈሰር ወይም ነው ግልጽ የሆነ በመሆኑ ረሱል ሰለላሁ ዐለይሂ ወሰለም ምንም ያላብራሩትና ያልፈሰሩልን በራሱ የተብራራ ስለሆነ ነው ብሎ ጥቅል ሐሳብን አስቀምጦ ቁርአንን ማንም ሊፈስረን እንደማይገባና ራሳችን እያነበብን እንድንረዳ ያደርጋል ማለት ነው። ይህ የሚያስከትለው አደጋ ቁርአን ራሴ ገነዘባለሁ ራሴ ብቻ ነው ዝም ብዬ አንብቤ እረዳለሁ የሚል ሰውና ሐዲስን በፍጹም የማይቀበል ሰው ደግሞ ምን አይነት አደጋ ተከስቶበታል ተመልከቱ። ይህ ማለት ዒባዳና ሶላት የተለያየ ነው አለ። ዒባዳና ሶላት የተለያዩ ናቸው አለ። ዒባዳ ምንድነው? ቀጥተኛ መንገድ ነው። ቀጥተኛ መንገድ ምንድነው? ሱረቱል አልአንዓም ላይ ተብራርቷል ይልና ምን ይላል? የሶላት ትልቁ ሚና ዒባዳን ተሕቂቅ እንዲሆን የሚያግዝ ነው። ሶላት ያድሰናል፣ ለዒባዳ ያዘጋጀናል አለና ዒባዳ ሶላት አይደለም። ከዛ ምን አለ ከስር ዝቅ ብሎ ሶላት ወይም ጸሎት ዒባዳ ወይም ደግሞ አምልኮ አይደለም አለ።
ተመልከቱ፣ ይህ ኩፍር ነው። ሶላት ወይም ደግሞ ሶላት ማለት ነው እኛ የምንሰግደው ሶላት በፍጹም ዒባዳ አይደለም ብሎ ከዛ ለማብራራት ይሞክራል ማለት ነው። ቀጠል ብሎ ብታነቡት ወደ 22 ገጽ ነው፣ ሙሉ አንብቤዋለሁ። ቀጠል ብሎ ብታነቡት ዒባዳ የሚለው ምን አይነት ዲፊኒሽን ወይም ምን አይነት ትርጉም ይሰጠዋል? ዒባዳ ማለት እኛ ዝም ብለን የምንኖረው ኑሮ በልተን ለምሳሌ ጠጥተን ከዛ ሽንት ቤት የምንሄደው ይሄ ተፈጥሯዊ ህግ ነው ዒባዳ። ይህንን ተፈጥሯዊ ህግ በልተን ጠጥተን ሽንት ቤት ገብተን ምናምን ያለውን ነገር ለማገዝ ነው ሰላት የተደነገገብን እንጂ ሰላት በራሱ ዒባዳ አይደለም የሚል መርዛማና ከረሱል ሰለላሁ ዐለይሂ ወሰለም አስተምህሮ የሚያስወጣ የሆነ ንግግር ይናገራል። ለዚህ እንደ ማስረጃ የጠቀሳቸው የተለያዩ አንቀጾች አሉ። ይህ ቁርአንን በስነ ስርዓት ካለመረዳት የመነጨ የመሃይምነት ምንጭ ነውና ሌላ ጊዜ የምንመልሰው ይሆናል። ሰላት ዒባዳ አይደለም ብሎ ያነሳቸው ማስረጃዎች አንድ በአንድ የምንመልሰው ይሆናል። ዛሬ ግን የመጣሁት እንደዚህ አይነት አስተሳሰብ ያለውን ሰው ከመከተል እንድትቆጠቡና አላህን ሱብሓነሁ ወተዓላ እንድትፈሩ ነው። አላህ ሱብሓነሁ ወተዓላ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ መከተል እንዳለብን በበርካታ አንቀጾች ተናግረዋል። ይህንንም በሚቀጥለው ቪዲዮ በኻሊድ ክብሮም መልስ ቁጥር 2 በሚለው ላይ የምንመለስበት ይሆናል። ነገር ግን አሁን የጀመረው ምንድነው? ከሱ ተጠንቀቁ፣ ካሁን በኋላ ይፋዊ የሆነ የሱ አስተምህሮ ላይ መልስ የምንሰጥበት ጊዜ ደርሷል ወደሚለው መተናል ማለት ነው። ካሁን በኋላ ተደብቀህ የምታስተምራቸውን ትምህርቶች እኛ ደግሞ ገሃድ እያወጣን ምን አይነት መርዛማና ምስጢራዊ ሰዎችን የሚገድሉ እንደሆኑ የምናስረዳበት ጊዜ ደርሷል። ያ ኻሊድ ክብሮም ተመለስ፣ ተውበት አድርግ፣ ይህን ነገር ሳስቻለሁ በል። ከዚያ በፊትም ያዕቆብ እስራኤል አይደለም ብለህ ተፍሲርን በፍጹም አልቀበልም ያልክበትን ጥግ አሳይተናል። ያንንም ደግሞ አሁን በተግባር አጋልጠነዋል ማለት ነው። ስለዚህ ከኻሊድ ክብሮም ሸር ተጠንቀቁ። ምናልባት ሙስሊም ሆናችሁ ሄዳችሁ ከሱ ግን ተመራችሁ ስትመጡ ሙሉ ለሙሉ ከእስልምና ዳኢራና ክልል ወጣችሁ ካፊር ሆናችሁ ልትመለሱ ትችላላችሁና እባካችሁ ራሳችን ከኩፍር አስተምህሮ ራሳችንን እንጠብቅ። ከማን መማር እንዳለብንና ማን እንደሚያስተምረን በደንብ እንጠንቀቅላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።